ማሳያችሁ ሰራዊት ይሁንና ሲበሉ እስቲ አስቡት፣ ሲጠጡ ሲተኙ ጥይት ሲከፋፈሉ ስልጠና ማለት ሲሰጣ አስቡት እስቲ። አንዳንዴ የመንግስትን ብቻ ስለምታዩ ከመንግስት በላይ በከፍተኛ በጀት ሊሰራ የሚችልን ነገር በአቅማቸው እየሰሩ መሆኑና አሁንም ማሳያችሁትን የሰራዊት ብዛት ስታዩት ትክክል አቤ የተሰበሰበ እንዳይመስላችሁ። በማኔጅመንት ደረጃ አብሮ የተለያዩ ማዕበል ነው እኮ የአማራ ፋኖ ማዕበል ነው። የማዘጋጀት የአመራሮችን ማዕበል ነው። የአስተባባሪዎችን ብቃት ያለውን የድርጅት መዋቅር ጥንካሬ አብራችሁ እዩት እስቲ። ዝም ብሎ የተሰበሰበ እንዳይመስላችሁ። ስታዩት ቪዲዮውን አሁን የነገርኳችሁ ነገር ማዕበል ነው ጭምር እያሰሳችሁ እንዴት አድርገው አደረጉት እያላችሁ የአማራ ፋኖ ማዕበል ነው። ጀግኖች ጀግኖች አንተ አስሩ ክልል በበሻሻው አፍህን ዘግተህ ቁጭ አልክ። አስሩ ክልል ተቀላቀል ነው ምልክ ከፋኖ ዳውን አብይ አህመድ ብለህ መነሳት አለብህ ከአማራ ፋኖ ጋር ነፃነትን ከፈለግ። የበሻሻው የጊዜ ጉዳይ ብቻ ነው፣ የጊዜ ጉዳይ ነው። ጉድጓድ ውስጥ ነው ደም በደም ሆኖ የምናየው። ይሄ ገዳይ ጨፍጫፊ አብይ አህመድ የበሻሻው ገዳይ ጨፍጫፊ እጁ በደም የተነከረ የኔ ጀግኖች ይሳይ መድኃኔዓለም አላህ ከእናንተ ጋር ይሁን። ጀግኖች ፍርት በእናንተ ጀግኖች